ለተሰጠው ፍራክሽን ሲምፕሊፋይድ ፎርሙን የጠየቀን ሶ መጀመሪያ 81 እና 27ን በፕራይም ፋክተራይዜሽን ሲምፕሊፋይድ እናደርጋቸዋለን። ሶ 81 ማለት 3 the power of 4 ነው። እንደገና 27 ማለት ደግሞ 3 the power of 3 ይሆናል። ሶ እንተካቸዋለን። 3 the power of 4 times the power of 1 over 5 over 3 the power of 3 times 3 the power of 5 ይሆናል። ሶ ይህንን መልቲፕላይ እናደርጋቸዋለን። ሶ 3 the power of 4 over 5 over 3 the power of 3 times 3 9 over 5 ይሆናል። ሶ ይህንን ደግሞ የራሱ የሆነ ፕሮፐርቲ ያለው እንደዚህ አድርገን መጻፍ እንችላለን። 4 over 5 over 5 ይሆናል 3 ጋር እኩል ነው።